የደሴ መያዝ ከፍተኛ ትኩረት ተሰጥቶት ነበር የዛን ጊዜ ነው ያገኘሁት ጉርድ ሸሚዝ ለብሶ የኖርዌይ ጠቅላይ ሚኒስትር ነው የሚመስለው ይዞኝ ሄዶ በሰቃይቅ ነው በጣም ነው የደነገጥኩት የዛን ጊዜ ነው በነገራችን ላይ ከአብይ አህመድ ጋር የተፋታሁትም እንዲ ጭንቀት ውስጥ እንደዚህ ብጥ ውስጥ ሆነን እሱ ትኩረቱ ሌላ ጋር ነው እንዳልከው ስለፈለገው ባይ ዲዛይን ይሄ የህወሓት ግስጋሴ እንዲቀጥል ፈልጓል ለዛ ነው ምንም አይነት ነገር ሳይመስለው እዛ ይዞኝ ሄደው ነገር ግን አንስቼለታለሁ ደሴ ኮሌክቲ ያዝኖ ስለው እናንተ ከዛ ከውጭ የምትመጡት ይሄንን ሽፍታ ሰራዊት ታገዝፉታላችሁ የአማራ ሚሊሻ ይበቃዋል አለኝ ይሄ የምናገረው በአንደበቱ የሰማሁትን ሌላ ምስክር ሳልጠቅስ ራሴው የመጀመሪያ ደረጃ ምስክሮኝ የምናገረው ነው እንዴ የአማራ ሚሊሻማ መሳሪያ የለውም የአማራ ገበሬ መሳሪያ የለውም ስለው አማራ ክልል ውስጥ 600,000 መሳሪያ አለ በአለም ላይ እንደ አማራ ማህበረሰብ የታጠቀ ለማንን ይጠብቃል ይዋጋ አለኝ ይሄንን የተናገረው ይሄ አይደለም ይሄም ሆነ በጣም ደነገጥኩ እንዳልኩ ኢትዮጵያ ሆይ በዚህ ሰውዬ እጅ ላይ ወድቀሻልና ፈጣሪ ይሁንሽ ብዬ ነው ማታ ይገባውት በስንተኛው ቀን ደሴ ተያዘች ሁሉ ነገር ሆነና ከአቶ ደመቀ መኮንን ጋር ቢሮ ጠርቶኝ ቤተ መንግስት ሄጄ ነበር 2 ሰዓት ተኩል ቆይታ አድርጋለሁ ዛሬ አቶ ደመቀ በርግጥ በጦረታውን ወጥቷል ምናልባት ለህሊናው እንዲናገር ፈልጋለሁ ለምን ደሴ ተያዘች ምንድነው የተፈጠረው ለኔ ነገረኝ ነገር አለ ያው መቅረጽ አንችልም ስልክ አስቀምጠው ነው መንገባውና በጭንቅላቴ ማስታወሰው ምናልባት የማስታወስ አቅሜ የቻልኩትን ያህል ነው መናገረው የዛን ቀን ደሴ እንዳትያዝ የመጨረሻ የሚባለውን ውሳኔ በፖለቲካ አመራሩና በመከላከያ አመራሮች መሃል ዲዛይን ተደርጎ ፕሮጀክት ተደርጎ እቅድ ተይዞ ያለቀለት ነገር ነበር ደሴ እንዳትያዝ እስከ ምሽቱ 6 ሰዓት እኩለ ሌሊት ድረስ ስብሰባ ተሰብስበው እነደመቀም ወደ ቤታቸው ይመጣሉ ደሴ አትያዝም በዛ እቅድ ከሆነ ደሴ አትያዝም ነገር ግን ጧት ላይ ደሴ ተያዘች ይሄን ደመቀ ለኔ ነው ነገረኝ ለምን ደሴ ተያዘች ብለን ጠየቅን ስንጠይቅ እናንተ ከሄዳችሁ በኋላ ተሰብስበን አዲስ እቅድ ነደፍን ብሎ እንደቀልድ አድርጎ ነገረኝ ነው አብይ የሚለው የአማራ ጀነራሎች የአማራ አመራሮች ከሄዱ በኋላ ኦሮሞቹ ብቻ ተሰብስበው ያንን ቦታ ለቀው እንዲወጡ ነው የተደረገው ዛሬ ይሄንን ለደመቀ እንደው አደራ ጭምር ምናልባት ስለ እውነት ከቆመ እንዲናገረው ፈልጋለሁ ለምን ደሴ እንድትያዝ በእነ አብይ በኩል ውሳኔ ተላለፈ ያንን ቦታ ለቀቁ ህዋቶች ገስግሰው ገቡ ደሴ ኮምቦልቻ አለፉ ደብረሲና ድረስ መጡ ይሄንን ምናልባትም ይሄ ታሪክ ነገ የሚፈርደው ጉዳይ ስለሆነ ደመቀ ከሊናው ጋር ካለ እንዲናገረው ፈልጋለሁ ስለዚህ የተባለው በታየ የተነገረው በሙሉ ልክ ነው ባይ ዲዛይን የተደረገው እስከ ደብረሲና እንዲመጡ በነገራችን ላይ 500 ቢሊዮን ብር ነው የአማራ ክልል ያጣው ምናልባትም ለሚቀጥሉ 30 ዓመት ሊያንሰራራ እንዳይችል ተደርጎ ነው የወደመው እስከ ቆቦ ድረስ ሄጄ አይቻለሁ ሆስፒታሎችን አይቻለሁ ትምህርት ቤቶችን አይቻለሁ በጦርነቱ በዛ ሰሞን ወድሟል ያ ነው የተፈለገው አማራ ክልል ቁስሉን ያያሸ ለ30 እና ከዛ በላይ እንዲቆይ አብይ ፈልጓል ስለዚህ ይሄ የተደረገው በዲዛይን ነው ይሄንን የአማራ ህዝብ የኢትዮጵያ ህዝብ እንዲያውቁ ያስፈልጋል ታየ ልክ ነው ከዛም በላይ ብዙ ነገር ሆኗል ይሄንን ዛሬ ልናገር የፈለኩትም አንድም ይሄ እውነት በትክክልም የኔ ብቻ እውነት አይደለም እነታየም ይው የተናገሩት ነው የሚለው ለመግለጽ ነው